ኢራን ፕሬዝደንት የአሜሪካና የእስራኤል ጥቃት በአስቸኳይ መቆም እንደሚያስፈልገው ተናግረዋል። ማርች 21 ሮይተርስ እንደዘገበው የኢራን ፕሬዝደንት ማሱድ ፔዜሽኪያን ቅዳሜ ዕለት ጦርነቱን እና ሰፊ የክልል ግጭቱን ለማስቆም የአሜሪካ እስራኤል ጥቃት ብለው የገለጹትን በአስቸኳይ መቆም እንዳለበት በህንድ የሚገኘው የኢራን ኤምባሲ ቅዳሜ ዕለት በኤክስ ፖስቱ ላይ ተናግሯል። ፔዜሽኪያን በቀኑ መጀመሪያ ላይ ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በስልክ ተነጋግረዋል። ፔዜሽኪያን ለሞዲ እንደተናገሩት ለወደፊቱ እንደዚህ አይነት ጥቃት እንደገና እንዳይከሰት ለመከላከል ዋስትናዎች ሊኖሩ ይገባል ብለዋል። በተጨማሪም የብሪክስ ዋና ታዳጊ ኢኮኖሚዎች በቡድን በኢራን ላይ የሚደርሰውን ጥቃት ለማስቆም ራሱን የቻለ ሚና እንዲጫወት ጥሪ አቅርበዋል። የኢራን ፕሬዝደንት የውጭ ጣልቃ ገብነት ሳይኖር ሰላምን ለማስጠበቅ የምዕራብ እስያ ሀገራትን ያካተተ የክልል የደህንነት ማዕቀፍ ሀሳብ አቅርበዋል ሲል በህንድ የሚገኘው የሀገሪቱ ኤምባሲ አስታውቋል። የኢራን ፕሬዝደንት የምዕራብ እስያ ሀገሮችን ያካተተ የክልል ደህንነት ማዕቀፍ ሀሳብ አቅርበዋል። ኢራን ፕሬዝደንት የአሜሪካና የእስራኤል ጥቃት በአስቸኳይ መቆም እንደሚያስፈልገው ተናግረዋል። ማርች 21 ሮይተርስ እንደዘገበው የኢራን ፕሬዝደንት ማሱድ ፔዜሽኪያን ቅዳሜ ዕለት ጦርነቱን እና ሰፊ የክልል ግጭቱን ለማስቆም የአሜሪካ እስራኤል ጥቃት ብለው የገለጹትን በአስቸኳይ መቆም እንዳለበት በህንድ የሚገኘው የኢራን ኤምባሲ ቅዳሜ ዕለት በኤክስ ፖስቱ ላይ ተናግሯል። ፔዜሽኪያን በቀኑ መጀመሪያ ላይ ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በስልክ ተነጋግረዋል። ፔዜሽኪያን ለሞዲ እንደተናገሩት ለወደፊቱ እንደዚህ አይነት ጥቃት እንደገና እንዳይከሰት ለመከላከል ዋስትናዎች ሊኖሩ ይገባል ብለዋል። በተጨማሪም የብሪክስ ዋና ታዳጊ ኢኮኖሚዎች በቡድን በኢራን ላይ የሚደርሰውን ጥቃት ለማስቆም ራሱን የቻለ ሚና እንዲጫወት ጥሪ አቅርበዋል። የኢራን ፕሬዝደንት የውጭ ጣልቃ ገብነት ሳይኖር ሰላምን ለማስጠበቅ የምዕራብ እስያ ሀገራትን ያካተተ የክልል የደህንነት ማዕቀፍ ሀሳብ አቅርበዋል ሲል በህንድ የሚገኘው የሀገሪቱ ኤምባሲ አስታውቋል። የኢራን ፕሬዝደንት የምዕራብ እስያ ሀገሮችን ያካተተ የክልል ደህንነት ማዕቀፍ ሀሳብ አቅርበዋል።